ይስጥልኝ ሰላም የከራዲ የዩቲዩብ ቤተሰቦች። Bro, what are you talking about, man? ዛሬ የምናየው አብዛኛውን ተማሪዎች የሚሳሳተውን በቴሌግራማችን ውስጥ ማወቅ ያለብን ትልቅ ሚስጥር ነው። ይህን ታላቅ ሚስጥር ለማወቅ ቴሌግራም ፕላስ ሊሆን ይችላል ኖርማል ቴሌግራማችሁ ላይ ትገባላችሁ ማለት ነው። ቴሌግራም ከገባችሁ በኋላ ማንኛውም ፋይሎቻችሁ አጠቃላይ ሽክፍ ብሎ እንዲጠቀሙላችሁ ማድረግ ወሳኝ ነገር ነው። እዚህ ላይ እንደምታዩት ግሩፑም ቻናሉም ቦቱም ሁሉም በተመሳሳይ በአንድ ፕሮፋይል ውስጥ ታገኙታላችሁ። ስለዚህ ይህን በቀላሉ የምንፈልገውን ለማግኘት በጣም አስቸጋሪ ይሆንብናል። ስለዚህ ዛሬ ይዤላችሁ የመጣው ታላቅ የሆነ ይሄን ችግር ሊፈታ የሚችል ነገር በቴሌግራም አካውንታችን how to create folder የሚለውን ነው። አብራችሁን ሁኑ ቪዲዮውን ተከታተሉ እስከ መጨረሻ። ዩቲዩብ አካውንታችን ሳብስክራይብ ላይክ በማድረግ ወደፊት ልንሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ ጻፉልን። አጠቃላይ ወደ ቪዲዮ ከመግባታችን በፊት ከራዲ አካዳሚ ወይም ከራዲ የዩቲዩብ ቻናል ምን እንደሚሰራ አጠቃላይ ልናሳውቃችሁ እንወዳለን። ከራዲ አካዳሚ አጠቃላይ መጀመሪያ የሚሰራው ከራዲ አካዳሚ ወይም ዲጂታል ለርኒንግ ስራዎች ነው። ተማሪዎችን በእውቀት በማስተማር በክህሎት እንዲያገኙ ማድረግ ሲሆን የዲጂታል ትምህርት ሞጁሎችን ማቅረብ፣ ፓወርፖይንት፣ ወርድ፣ ኤክሴል፣ ፒዲኤፍ ማስተማር፣ የእንግሊዝኛ ቋንቋ ጥናት ስልቶችን ማስተማር ነው። በሁለተኛ ደረጃ የዚህ የከራዲ አካዳሚ ስራዎች ከራዲ ኮንተንት ሚዲያ ኤንድ ኢንተርቴንመንት ይባላል። ይሄ ስራ ደግሞ የሚሰራልን ቪዲዮዎችን ትምህርቶችንና ግልጽ በሆነ መረጃ ማቅረብ በዩቲዩብ በቲክቶክ እንዲሁም በሌሎች ምርጥ ቪዲዮዎችን ማስተዋወቅና በቋሚነት በመለጠፍ እንታወቃለን። የለው ከራዲ ፕሮሞሽን አድቨርታይዚንግ ኤንድ ቢዝነስ ግራውዝ የተለያየ ድርጅቶች የሚጠይቁንን የተለያዩ የስራ ማስታወቂያዎች ቪዲዮዎችን እንሰራለን። የለው የመጨረሻው ከራዲ ስፒሪቹዋል ይሄ ደግሞ መንፈሳዊ ጽሑፎችና ቅጾችን በማቅረብ አጫጭር ቪዲዮዎችን በመስራት የሰላምን፣ የፍቅር፣ የስነ ምግባር እሴቶችን ማስተማር እንዲሁም የዲጂታል ኤቲክስ እና እሴቶችን በተማሪዎች ላይ በማስተማር ይታወቃል። አእምሮን እና መንፈሳዊ ጥንካሬ ለወጣቶች እንዲያገኙ እውቀትን፣ ክህሎትን ያካፍላል። ወደ ዛሬው ቪዲዮ ነው የምንቀጥለው። የዛሬው ቪዲዮዎችን እንደዚህ ዝብርቅ ብለው የተቀመጡትን ቻናል ሊሆን ይችላል፣ ግሩፕ ሊሆን ይችላል፣ እንዲሁም ደግሞ ቦቶችን እንዲሁ ዝብርቅ ባለ መንገድ ለመፈለግ አስቸጋሪ ስለሚሆን ፎልደር እንዴት በቴሌግራም መመስረት ወይ ደግሞ መክፈት እንደምንችል እናያለን። በመጀመሪያ ፎልደር ለመመስረት ከፈለጋችሁ እቺ 3 ነጥቧን ትነካላችሁ። ከዚያ በኋላ ሴቲንግ የምትላለች ሴቲንግ የምትነካላችሁ። በመቀጠልም ቻት ኤንድ ፎልደር የምትል ትኖራለች። ቻት ኤንድ ፎልደር የሚለውን ትነካላችሁ። በመቀጠልም ክሬት ኒው ፎልደር ምን ታገኛላችሁ ማለት ነው። ክሬት ትሉታላችሁ። እዚህ ላይ አድ እናደርጋለን። ስለዚህ ኮንታክት ይላል። ስለዚህ ውድ ተመልካቾቻችን ኮንታክት የሚለው ወይም ደግሞ ስልክ ቁጥሬ ከኔ ያለ ከነሱም ያለ ሰዎችን አድ አደርጋለሁ። ስለዚህ በዚህ ፎልደር ውስጥ ካስገቡት በኋላ ሴቭ የምትለውን ትነካላችሁ ማለት ነው። ስለዚህ ኮንታክት የሚለው እዚህ ላይ ገብቶልኛል ማለት ነው። አሁን ደግሞ የላም ጨምራለሁ ማለት ነው። ነን ኮንታክት ይላል። ዲስ ሚንስ ተማሪዎች እናንተ ወይም ደግሞ እናንተ ማታውቃቸው ሰዎች እነሱ ግን ስልክ ቁጥራቸውን ይዘው ወይ ደግሞ በግሩፕ አግኝቷችሁ መልእክት ይልኩላችሁ የሚችሉ ሰዎችን መልእክታቸው የሚቀመጥበት ቦታ ነን ኮንታክት ይባላል። እሱንም ሴቭ ታደርጋላችሁ ማለት ነው። ሌላ የምንጨምረው ምንድነው? ግሩፕ ነው። ግሩፕ ደግሞ አጠቃላይ የተቀላቀልናቸውን ግሩፖች አንድ ላይ አድርጎ በፎልደር የሚያስቀምጥልን ነው። እሱንም አድ እናድርገን ሴቭ እንላለን ማለት ነው። ተጨማሪ ከግሩፕ በተጨማሪ
ቻናል አለ። የተቀላቀልናቸውን ወይ ደግሞ የመሰረትናቸውን ቻናሎች በአንድ ፎልደር ብቻ ሊያስቀምጥልን የሚችል ቻናል ይባላል። ቻናሉንም አሁንም ሴቭ እናደርጋለን ማለት ነው። እዚሁ ይኸው ሴቭ ያደረግነ ተጨማሪ ምን ይቀራል? ቦት ይቀራል ማለት ነው። ቦት ደግሞ ምን ማለት ነው? አጠቃላይ የምንጠቀማቸው ቦቶች ተሰብስበው የሚቀመጥበት ፎልደር ነው። እሱንም ሴቭ እናደርጋለን ማለት ነው። ስለዚህ እዚህ ላይ እንደምታዩት ሙሉ የሆነ ፎልደሮች ተመስርተውልኛል። አሁን ይሄን ፎልደር ከመሰረትኩ በኋላ የቴሌግራም አካውንቴ ምን ያህል ፊቸር እንደሚኖረው አብረን እንይ። ስለዚህ አሁን በደንብ ማየት እንችላለን። እያንዳንዱ ፋይሌ በተደራጀ መልኩ ተቀምጦልኛል ማለት ነው። እዚህ ላይ ስንገባ ሁሉንም እናገኛለን። እችን ስነካ ሽኝቷን ስትነኩ ኮንታክት ብቻ የሚለውን ታገኛላችሁ። እዚህ ጋር ደግሞ ነን ኮንታክት ብቻ ነን ኮንታክት የሚላቸውን ያገኘናቸውን ሰዎች ይገኛሉ ማለት ነው። እዚህ ጋር ደግሞ ግሩፖችን ብቻ አስቀምጦልኛል ማለት ነው። ከዚህ ጋር ደግሞ ቻናሎችን ብቻ አስቀምጧል። ከዚህ ደግሞ በመቀጠልም ከዚህ ጋር ቦቴን አስቀምጧል ማለት ነው። ስለዚህ ውድ የከራዲ ቤተሰቦች ቴሌግራማችን በቀላል ሁኔታ ለመጠቀም ከፈለጋችሁ ይሄን ሴቲንግ ማስተካከል ይኖርባችኋል። ሌላ ፎልደር ማየት የሚጠበቅብን አንድ ሚስጥር አለ። ይሄ ሚስጥር ምንድነው? አሁንም ወደ ፎልደር እንገባና ቻት ኤንድ ፎልደር ከሚለው እንገባና ምን እናደርጋለን? ክሬት ኒው ፎልደር እንላለን። አድ ቻት የሚለውን ትነካላችሁ። የምትፈልጉትን ግሩፕ አንድ ላይ መሳተፍ ትችላላችሁ። ምክንያቱም እናንተ የምትከታተሏቸው ቶሎ እንዲደርሳችሁ የምትፈልጎችን ይኸው በዚህ መልክ ትሰበስባላችሁ ማለት ነው። ከሰባሰባችሁ በኋላ የራይት ምልክቷን ትነካላችሁ። ስለዚህ ፎልደር ኔም ስጡት ይላል። ስለዚህ የምፈልገውን ግሩፕ ቻናል ሊሆን ይችላል፣ ቦት ሊሆን ይችላል፣ አንድ ላይ ሰብስቤዋለሁ በቀላሉ መከታተል የፈለኩት ማለት ነው። ስለዚህ እዚህ ላይ ማይ ኒውስ ልበለው፣ ኒውስ ብየዋለሁ። ስለዚህ ሴቭ ብለዋለሁ ማለት ነው። ሴቭ ካደረጋችሁ በኋላ የሚሰጠኝ ፊቸር አብረን እንመልከት። ስለዚህ እዚህ ጋር ማይ ኒውስ የሚያገኙ ማለት ነው። ማይ ኒውስ ላይ እኔ የምፈልጋቸው ቅድም የሞሏቸው ብቻ ቻናሎች፣ ግሩፖች ተቀምጧል ማለት ነው። ስለዚህ ዛሬ ያየነው ቦት እንዴት መፍጠር እንደምንችል፣ ቻናል ፎልደር እንዴት መፍጠር እንደምንችል፣ ግሩፕ ፎልደር እንዴት መፍጠር እንደምንችል፣ ነን ኮንታክት የሆነ ፎልደር እንዴት መስረት እንደምንችል፣ ነን ኮንታክት የሆነ ፎልደር እንዴት መመስረት እንደምንችል፣ ኮንታክት የሆነ ፎልደር እንዴት መመስረት እንደምንችል ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላቸው። ላይክ ማድረግ በቀጣይ ሊሰራላችሁ የምትፈልጉትን ማንኛውም የቪዲዮ አይነት ኮሜንት ላይ ጻፉልን። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ።